የአምላክ መከራ፣ የፍጥረት ሁሉ ናፍቆት ፍጻሜ የሰፈረበት ያ ምስጢራዊ ሳምንት ምን ይሆን? ለምንስ መላእክት በሰማይ መላው ፍጥረት ደግሞ በምድር በፍርሃትና በመንቀጥቀጥ ሆኑ? ይህ ዝግጅት ለብዙዎች በረከት እንዲሆን ላይክ ማድረጋችሁን አትርሱ። አዲስ ከሆናችሁ ደግሞ ለቻናላችን ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ሰሙነ ሕማማት በቤተ ክርስቲያናችን ታሪክ ውስጥ እጅግ የከበደ ጥልቅ ምስጢር የተሰወረበትና የአምላክ ፍቅር ለሰው ልጅ በግልጽ የታየበት ልዩ ሳምንት ነው። ሕማማት የሚለው ቃል ሐመ ቃለው የግዕዝ ግስ የወጣ ሲሆን ትርጉሙም መታመም፣ መከራ መከበል ማለት ነው። ይህ ሳምንት የጌታችን የመድኃኒታችን ኢየሱስ ክርስቶስን ሕማም፣ ግርፋት፣ ስድብና መከራ መስቀል የምናስምበት የሕይወት ሳምንት ነው። ከታሪካዊ አመጣጡ ስንነሳ ይህ ሳምንት በቤተ ክርስቲያን ቀኖና መሠረት ከዐቢይ ጾም መጨረሻ ሳምንት ጋር ተያይዞ ይከበራል። የታሪኩ መነሻም ከጥንተ ፍጥረት ጋር የተያያዘ ነው። አባታችን ጻድቁ አዳም በገነት ሳለ በአምላኩ ላይ በፈጸመው በደል ምክንያት ከገነት ተባሮ በምድረ ፋይድ ለዘመናት ሲሰቃይ ቆይቷል። ያ የ5500 ዘመን የጨለማና የመከራ ዘመን ይባላል። የሰው ልጅ በራሱ ጥረት ሊወጣው ያልቻለውን የሞትና የኩነኔ አዘቅት ጌታችን ቅዱስ ኢየሱስ ክርስቶስ በራሱ መከራና ሕማም ሊለውተው ወደዚህ ዓለም መጣ። በጥንታዊቷ የኦርቶዶክስ ተዋሕዶ ቤተ ክርስቲያን ሥርዓት ይህ ሳምንት ከሌሎች ሳምንታት ሁሉ የተለየ ክብር ይሰጠዋል። ታላቁ ሊቅ ቅዱስ ዲሜጥሮስ ባዘጋጀው የባሕረ ሐሳብ ቀመር መሠረት ሰሙነ ሕማማት ከዐቢይ ጾም ቀጥሎ እንዲውል ተወስኗል። ይህ ሳምንት የሰው ልጅ ከዲያብሎስ ባርነት ነፃ የወጣበት፣ የሞት ደብዳቤው የተቀደደበት እና መለኮታዊው ፍቅር በሥጋ የተገለጠበት በመሆኑ ቅዱስ ሳምንት ሆሊ ዊክ ተብሎም ይጠራል። በዚህ ሳምንት ውስጥ የምናከናውናቸው መንፈሳዊ ሥርዓቶች ሁሉ አንድ ግብ አላቸው። እርሱም ከጌታችን ጋር አብሮ መታመምና ለትንሣኤው ክብር መዘጋጀት ነው። በቤተ ክርስቲያናችን ሥርዓት በዚህ ሳምንት መስቀል አይሳለምም፣ ካህናት እግዚአብሔር ይፍታህ አይሉም፣ እንዲሁም ሥርዓተ ቅዳሴ ከሐሙስ በስተቀር አይከናወንም። ይህም የሆነበት ምክንያት ጌታችን በመከራ ውስጥ በነበረበት ሰዓት ዓለም በጨለማና በሐዘን ውስጥ እንደነበረች ለማሳየት ነው። መንፈሳዊ ማዕድ በምናዘጋጅበት በዚህ ሰዓት ሰሙነ ሕማማት ለሰው ልጅ የተሰጠ ትልቅ መንፈሳዊ ትምህርት ቤት መሆኑን እንረዳለን። ጌታችን አምላክ ሆኖ ሳለ ስለ ፍጡሩ ፍቅር ብሎ ራሱን ዝቅ ማድረጉ ለሰው ልጅ ያለውን ጥልቅ ርኅራኄ ያሳያል። ይህ ሳምንት የግርፋቱ ሳምንት ብቻ ሳይሆን የድላችን መሠረትም ነው። የዚህ ሳምንት ታሪካዊ ጉዞ የሚጀምረው ከሆሳና ማግስት ሰኞ ዕለት ነው። ከሰኞ ጀምሮ የእያንዳንዱ ቀን የራሱ የሆነ ስያሜና መንፈሳዊ ትርጉም አለው። ከብሉይ ኪዳን ትንቢት ጀምሮ እስከ ቀራንዮ መስቀል ድረስ ያለው ፕሮሴስ በምስጢር የተሳሰረ ነው። ለምሳሌ ጻድቁ ኖህ ከጥፋት ውሃ በኋላ የሰላምን ዜና በርግቡ አማካኝነት እንደሰማ እኛም በዚህ የሕማማት ሳምንት መጨረሻ ላይ የነፍሳችንን ሰላም በመስቀሉ ስር እናገኛለን። ውድ ተመልካቾቻችን፣ ይህን ታላቅ ሳምንት ስናስብ በሐዘን ብቻ ሳይሆን በአምላክ ዘላለማዊ ቃል ኪዳን እየተመካን ሊሆን ይገባል። ሰሙነ ሕማማት ትርጓሜ ከቃላት በላይ የሆነ መለኮታዊ ምስጢር ነው። በደል በሌለበት የታመመው አምላካችን እኛን ከዘላለም ሕመም ሊፈውሰን መሆኑን ስንረዳ የሳምንቱ ክብር በልባችን ውስጥ ይሳላል። የሰሙነ ሕማማት የእያንዳንዱ ቀን የሰው ልጅን ማንነት የሚመረምር መስታወት ነው። በይሁዳ ክህደት ውስጥ የራሳችንን ድካም፣ በጴጥሮስ ለቅሶ ውስጥ የራሳችንን ንስሐ፣ በመቶ አለቃው ምስክርነት ውስጥ ደግሞ የልባችንን እምነት እንመለከታለን። ይህ ጉዞ ወደ ቀራንዮ የሚደረግ ብቻ ሳይሆን ወደ ልባችን ጥልቀት የምንገባበትም መንፈሳዊ ጉዞ ነው። የሰሙነ ሕማማት የመጀመሪያው ታላቅ የዕለት ሰኞ። ይህ ቀን በቤተ ክርስቲያን ታሪክና ሥርዓት ውስጥ ሁለት ታላላቅ ምስጢሮችን ይዞ ይነሳል። አንጽሕተ ቤተ መቅደስ እና መርገመ በለስ። ጌታችን መድኃኒታችን ቅዱስ ኢየሱስ ክርስቶስ በቢታንያ አድሮ በማለዳ ወደ ኢየሩሳሌም ሲገሰግስ በታሪካችን ውስጥ ትልቅ ቦታ የምትይዘው ያች በለስ መንገድ ዳር ቆማ ትታይ ነበር። ጌታ ወደ በለሷ የተገባው ለራሱ ተርቦ ሳይሆን ለሰው ልጅ ሕይወት ፍሬ ለመፈለግና የጠፋን ማንነታችንን ለመመርመር ነበር።
የማይራባው አምላክ ስለ እኛ ሲባል ተራበ ተብሎ ተገለጠ። ወንጌላዊው ቅዱስ ሉቃስ እንደሚነግረን አንድ ሰው በወይኑ አትክልት ውስጥ የተተከለች በለስ ነበረች። ፍሬ ሊፈልግባት ወጣ፣ ነገር ግን ምንም አላገኘባትም። ይህ ታሪክ ለብቻው የሚባበብ ጥራ ክስተት አይደለም። እይልቱ የሰው ልጅ ሕይወት በፈጣሪ ፊት እንዴት እንደሚመዘን የሚያሳይ ረቂቅ መስታወት ነው። በለስ የተባለችው ቤተ እስራኤል ብቻ ሳትሆን መላው የሰው ዘር ነው። ቅጠሉ የሞላላት እና ላይኛው የሚያምረው በለስ የውጫዊ ገጻቿ ያማረ ነገር ግን ውስጣው ባዶ የሆነ ማንነታችንን ትወክላለች። ጌታ ፍሬ ሲል ፈለገው በሕይወታችን ውስጥ ተባብረውና ተስማምተው ሊገኙ የሚገቡትን ሃይማኖትና ምግባርን ነው። በመንፈሳዊ ማዕድ ትምህርታችን መሠረት መዳን የሚገኘው በባዶ እምነት ብቻ አይደለም፣ ወይም ደግሞ ያለ እምነት የሚደረግ ደረቅ ሥራ አይደለም። እይልቱ እንደ በለሷ ፍሬ እምነት በምግባር ተገልጦ ምግባርም በእምነት ታጥሮ መገኘት አለበት። ጌታ በበለሷ ላይ ያሳየው ቁጣና ያስተላለፈው ፍርድ የሰው ልጅ ንስሐ ሳይገባና ሳይመለስ በቸልነት ከቀጠለ እንደ በለሷ የሚጠወለብና የሚቆረጥ ለማሳሰቢያ ነው። ይህ መርገመ በለስ የጥፋት ሳይሆን የጥንቃቄ ደወል ነው። በለሷ ፍሬ ባለማፍራቷ እንደደረቀች እኛም በሕይወታችን የሃይማኖትና ምግባር ፍሬ ካልተገኘብን ወደ እሳት የምንጣል መሆናችንን መጽሐፍ ቅዱስ በግልጽ ያስረዳናል። የዚሁ ዕለት ሁለተኛውና እጅግ ያስገራሚው ክስተት በቤተ መቅደስ ውስጥ የተፈጸመው ተግባር ነው። ጌታ በመቅደሱ ሲገባ ያገኘው ነገር የሚጸለይበትና የእግዚአብሔር ክብር የሚገለጥበትን ስፍራ ሳይሆን የንግድና የትርፍ ማዕከል ነበር። ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት ብላን በመቅደስ ውስጥ የሚሸጡትንና የሚለውጡትን በኃይል አስወጥቷቸዋል። ይህ አንጽሕተ ቤተ መቅደስ ወይም የመቅደሱ መጽዳት ከድንጋይና ከሕንፃ መንጻት በላይ የሆነ ረቂቅ ትርጉም አለው። እውነተኛው የእግዚአብሔር ቤተ መቅደስ የሰው ልጅ ሰውነት ነው። በሐዲስ ኪዳን ሰውነታችን የመንፈስ ቅዱስ ማድሪያ መሆኑ ሲታወጅ፣ በዕለተ ሰኞ የተከናወነው ተግባር የእያንዳንዱ ክርስቲያን በውስጡ ያቀረ የኃጢአት የእርኩሰትና የዓለማዊ ምኞት ንግድ ማስወገድ እንዳለበት ያስተምራል። ጌታ መቅደሱን ሲያጸዳ ቤተ መቅደሱ መጀመሪያውን የተሰሩበትን ዓላማ ማለቱም ቅድስናንና ምስጋናን እንዲመለስ አድርጓል። በተመሳሳይ መልኩ የሰው ልጅ ሕይወት ከንቱ ቸልነት እንዳይተወለብና በኃጢአት እንዳይቆሽሽ በዚህ የሕማማት መጀመሪያ ዕለት ራሱን እንዲፈተሽ ጥሪ ይቀርብለታል። በዚህ ሳምንት ምዕመናን ቤታቸውንና ንብረታቸውን ትተው ወደ ቤተ ክርስቲያን የሚተሙት ይህንኑ መንፈሳዊ ንጽሕና ለመፈለግ ነው። ጠዋትና ማታ ደጅ የሚጠኑበትና በስግደት የሚደከሙበት ምክንያት እንደ በለሷ ፍሬ አልባ እንዳይሆኑና በጌታ ፊት ሲቆሙ እንዳያፍሩ ነው። ሰኞ የሕሊና ምርመራ ዕለት ነው። ጌታ ፍሬ ሊፈልግ መጥቶ በፊታችን ሲቆም ምን እናሳየዋለን? ቅጠል ብቻ የሆነ ውጫዊ ማንነታችንን ወይንስ ውስጣዊ የሃይማኖታችንን ፍሬ? ሰኞ የሕሊና ምርመራ ዕለት ነው። ጌታ ፍሬ ሊፈልግ መጥቶ በፊታችን ሲቆም ምን እናሳየዋለን? ቅጠል ብቻ የሆነ ውጫዊ ማንነታችንን ወይንስ ውስጣዊ የሃይማኖታችንን ፍሬ? የሰሙነ ሕማማት ሦስተኛው ዕለት ዕለተ ሰሉስ ወይም ማክሰኞ ይባላል። ይህ ዕለት በቤተ ክርስቲያን ታሪክና ሥርዓት ውስጥ የጥያቄና የትምህርት ቀን ተብሎ ይጠራል። ከእሁድ የሆሳዕና ደስታና ከሰኞ የቤተ መቅደስ መንጻት በኋላ የኢየሩሳሌም አየር በውጥረት ተሞልቶ ነበር። በቤተ መቅደሱ አደባባይ የሚካሄደው ፍልሚያ ከመንፈሳዊ ተጋድሎ አልፎ ወደ ጥበብና ወደ ሥልጣን ሙግት ተሻግሮ የነበረበት ዕለት ነው። ውድ የመንፈሳዊ ማዕድ ቤተሰቦች፣ ጌታችን መድኃኒታችን ቅዱስ ኢየሱስ ክርስቶስ ሰኞ ዕለት ባደረገው አንጽሖተ ቤተ መቅደስ በፈጸመው ተአምራትና በሰጠው ትምህርት እጅግ የተቆጡት አይሁድ በማለዲያው እርሱን ለማጥመድ በታላቅ ዝግጅት መጡ። የአይሁድ ሊቃነ ካህናት፣ ጻፎችና የሕዝብ ሽማግሌዎች በአንድነት ተሰብስበው ወደ ጌታ በቀረቡ ጊዜ የልባቸው ዓላማ ከእርሱ መማር ሳይሆን በሕግ ቃል ጥልፍልፍ ውስጥ ሊያስሩት ነበር። ጥያቄያቸውም ቀጥተኛና እጅግ ከባድ ይመስላል። እንዲህ አሉት፣ እነዚህን ትምህርቶች በምን ሥልጣን ታደርጋለህ? ይህንንስ ሥልጣን ማን ሰጠህ? ብለው ጠየቁት። ይህ ጥያቄ ለዓለማዊ አእምሮ ትክክለኛና ሕጋዊ መስሎ ሊታይ ይችላል።
ለጻፎችና ለፈሪሳውያን ሥልጣን የሚገኘው ከሰው ነው፣ ከሹመት ወይንም ከዘር ሐረግ ነውና ሰማያዊውንና መለኮታዊውን ሥልጣን ሊረዱት ቀርቶ ሊያስቡትም አይችሉም። ጌታችን ግን የሰው ልጅን ክፋትና ሞኝነት አስቀድሞ የሚያውቅ አምላክ በመሆኑ ለጥያቄያቸው በጥያቄ መለሰላቸው። ይህ የጥበብ ፍልሚያ ነበር። እርሱ የመለሰው መልስ የሰማያዊ ጥበብ ውጤት በመሆኑ ምድራዊውን ጥበብ ገልብጦ በፊታቸው አቆመ። የጌታ መልስ በአይሁድ መሪዎች ልብ ውስጥ ያለውን ግብዝነት ቁልጭ አድርጎ የሚያሳይ ነበር። ጥያቄያቸው ስለ ሥልጣን ምንጭ ቢሆንም የልባቸው ድርቅና ግን እውነቱን ለመቀበል ዝግጁ እንዳልነበሩ ያሳብቅባቸው ነበር። በዚህ የጥበብ ሙግት ውስጥ ጌታችን አንድ እጅግ የሚረብሻቸውና የሚያሳፍራቸውን እውነት ነገራቸው። ወንጌላዊው ቅዱስ ማቴዎስ እንደዘገበው ጌታ እንዲህ አላቸው፣ እውነት እውነት እላችኋለሁ፣ ቀራጮችና ጋለሞቶች ወደ እግዚአብሔር መንግሥት በመግባት ይቀድሟቸዋል። ይህ ቃል ለዚያ ዘመን መሪዎች እንደ መብረቅ የሚያንቀጠቅጥ ነበር። ራሳቸውን ጻድቅና የሕግ አዋቂ አድርገው የሚቆጠሩት፣ በሕዝብ ፊት የሚከበሩትና በቤተ መቅደሱ ወንበር ላይ የተጸመቱት መሪዎች በኀጢአታቸው ከሚታወቁና በማኅበረሰቡ ከተናቁት ቀራጮችና ጋለሞቶች በታች የሆኑን መስማት ለትዕቢታቸው ታላቅ ስብራት ነበር። የዚህ ታሪክ ምስጢር የሚያሳየን እውነተኛ ጥበብ በቃላት ዕውቀት ወይንም በሹመት ሳይሆን በልብ መለወጥና በእውነት መኖር ላይ የተመሠረተ መሆኑ ነው። ጻፎችና ፈሪሳውያን ሕጉን ያውቃሉ፣ ነገር ግን የሕጉን ባለቤት ሊያውቁት አልወደዱም። መጽሐፍትን ይመረምራሉ፣ ነገር ግን በመጽሐፍቱ የተነገረለትን መሲህ ሊቀበሉት አልፈቀዱም። በዚህ ምክንያት በምድራዊ ጥበባቸው ተመክተው ሰማያዊውን ብርሃን አጡ። ጌታ በማክሰኞ ዕለት ያስተማረው ትምህርት የሰው ልጅ በራሱ ጥበብና በራሱ ጽድቅ ተመክቶ ከእግዚአብሔር መንግሥት ሊርቅ የሚችል ማስጠንቀቂያ ነበር። ማክሰኞ ሁሉ በቃላት ጦርነት ብቻ የተወሰነ አልወለም። ይልቁንም የሁለት መንግሥታት የዚህ ዓለም ግብዝነትና የመለኮታዊ እውነት ፍጅት ነበር። ጌታችን በሰጠው መልስ የአይሁድን ቅፋትና ልብ መደንዘን ገለጠባቸው። እርሱ ሥልጣኑን ከሰው የተቀበለ ሳይሆን እርሱ ራሱ የሥልጣን ሁሉ ምንጭ መሆኑን በሥራውና በቃሉ እያሳየዋቸው ነበር። ለመቀጠል የሰሙነ ሕማማት አራተኛው ዕለት ዕለተ ረቡዕ ነው። ይህ ቀን በታሪክ መዝገብና በቤተ ክርስቲያን ትውፊት ዘንድ የምክር ቀን ተብሎ ይጠራል። ከሰኞ የቤተ መቅደስ መንጻትና ከማክሰኞ የጥበብ ሙግት በኋላ በኢየሩሳሌም አውራ ጎዳናዎች ላይ የሚንቀሳቀሰው ግልጽ ፍልሚያ ወደ ስውር ሴራ የተቀየረበት የታሪክ ጥቁር ነጥብ ነው። ውድ የመንፈሳዊ ማዕድ ቤተሰቦች፣ ጌታችን መድኃኒታችን ቅዱስ ኢየሱስ ክርስቶስ በረቡዕ ሌሊት በሚያሳየን ክፋትና ተንኮል በአንድ ማዕድ የተዳደመበት ቀን ነው። የአይሁድ ሊቃነ ካህናትና ጻፎች በጌታችን ትምህርትና ተአምራት ተሸንፈው በግልጽ ሊረቱት ባልቻሉ ጊዜ እርሱን በስውር እንዴት መያዝ እንደሚችሉ ምክር የጀመሩበት ቀን ነው። ይህ ምክር ሂደት ተራ ፖለቲካዊ ስብስብ እንዳይመስላችሁ፣ ይልቁንም የሰው ልጅ ነፃነቱን ለክፋት አሳልፎ የሰጠበት አሳዛኝ ክስተት ነው። ጌታችን ቅዱስ ኢየሱስ ክርስቶስ በገዳመ ቆሮንጦስ በጾመው ጾም የኀጢአት ሥሮች የተባሉትን ስስት፣ ትዕቢትና ፍቅረ ንዋህን ድል አድርጎ ነበር። ሆኖም ግን በረቡዕ ሌሊት በምናየው ክስተት የሰው ልጅ ይህን ድል ወደ ጎን ትቶ ለጥንት ጠላቱ ለዲያብሎስ በር ሲከፍትለት ነው። በዚህ ዕለት ከ12ቱ ደቀ መዛሙርት አንዱ የሆነው ይሁዳ በልብ ውስጥ ለዘመናት እያደገ የነበረውን የገንዘብ ፍቅር ለክፋት መሣሪያነት አዋለው። የአይሁድ መሪዎች ጌታን ለመያዝ ሲመክሩ የነበረው በታላቅ ፍርሃትና ጥንቃቄ ነበር። የሕዝቡን ድጋፍ ስለፈሩ በበዓል ቀን ሁከት እንዳይነሳ ስጋት ነበራቸው። በዚህ መሃል ግን የክህደት በር ከውስጥ ተከፈተ። ይሁዳ ወደ እርሳቸው ሄዶ ምን ትሰጡኛላችሁ? እኔ አሳልፌ ያሰጣችኋለሁ በማለት ከነፍሰ ገዳዮች ጋር ተዋወለ። የሰው ልጅ ነፃነት እጅግ ረቂቅ ስጦታ ቢሆንም በረቡዕ ሌሊት ግን ይህ ነፃነት ለፈጣሪ ሞት ዋጋ ሲተመንበት እናያለን። ይሁዳ ጌታን ለማሳለፍ የተሰማማበት 30 ብር በወቅቱ የባሪያ ዋጋ ነበር። የዓለምን ቤዛ፣ የነፍሳት ነፃ አውጪ በባሪያ ዋጋ ለመሸጥ መምከሩ የሰው ልጅ ውድቀት ምን ያህል ጥልቅ እንደነበር ያሳየናል። በሌላ በኩል ግን በዚህ በረቡዕ ዕለት ሌላ በጎ ማዕዳ ያለው ታሪክ እናገኛለን። እርሱም
የማርያም እንተ እፍረት ታሪክ ነው። ጌታችን በለምጻሙ በስምዖን ቤት ተቀምጦ የማርያም የተባለችው ሴት ዋጋው እጅግ የሚከበርና 300 ዲናር የሚያወጣ ሽቶ ይዛ መጣች። ይህንንም ሽቶ በጌታ ራስ ላይ በማፍሰስ ለአምላክነቱ ያላትን ፍቅርና አክብሮት ገለጸች። ይሁዳ ጌታን በ30 ብር ሲሸጠው፣ ይቺ ደግ የፍቅር ተምሳሌ ግን ያላትን ሁሉ ለጌታ ክብር አበረከተች። ፍቅርንዋ ወይንም የገንዘብ ፍቅር በሰው ሕሊና ላይ የሚያመጣው ጨለማ በዚህ ዕለት በግልጽ ታይቷል። ይሁዳ ለ3 ዓመታት ከብርሃን ጋር አብሮ እየተጓዘ ተአምራቱን እያየ ቃሉን እየሰማ ነገር ግን በውስጡ የነበረው የገንዘብ ፍቅር ዓይኑን አወራው። ይህ ጨለማ ከደቀ መዛሙርትነት ወደ ከዳትነት፣ ከወጃድነት ወደ ጠላትነት ቀየረው። በረቡዕ የምናስበው ምስጢር ክፋት ሁልጊዜም በስውርና በምክር የሚጀምር ነው። የአይሁድ መሪዎች ጌታን ለመያዝ የመከሩት ምክር የዓመተ ፍዳ ወይንም የዓመተ ኩነኔ ማሳያ ነው። የሰው ልጅ በገዛ ፈቃዱ ሞትን መርጦ የሕይወትን ራስ አሳልፎ ለመስጠት መወሰኑ የፍጥረት ሁሉ ሐዘን ነበር። ይህ ዕለት በቤተ ክርስቲያን ሥርዓት ውስጥ በታላቅ ሐዘንና በጾም ይታሰባል። ምእመናን የጌታን ውለታ እያሰቡ በይሁዳ ክህደትና በአይሁድ ምክር እየታዘኑ ኃጢአታቸውን እያስታወሱ የእግዚአብሔርን ደጅ የሚጠኑበት የሳምንቱ አካል ነው። ረቡዕ የክህደት ሌሊት ብቻ ሳይሆን የሰው ልጅ ክፋት ፍጻሜ ላይ ደረሰበትም ዕለት ነው። ሆኖም ግን በሁሉ ተንኮልና ክፋት ውስጥ የእግዚአብሔር ድንቅ ጥበብ ይገለጣል። የአይሁድ ለመግደል ሲመክሩ፣ እርሱ ግን ለሞትና ዓለምን ለማዳን በፈቃዱ ተዘጋጅቶ ነበር። እነሱ በ30 ብር ሲዋወሉ፣ እርሱ ግን በደሙ የሰው ልጅን ነፃ ለሚያወጣ በዝግጅት ላይ ነበር። የሰሙነ ሕማማት 5ኛው ምዕራፍ ዕለተ ሐሙስ። ይህ ዕለት በቤተ ክርስቲያን ታሪክና ሥርዓት ውስጥ ጸሎተ ሐሙስ፣ የምስጢር ሐሙስ፣ የሐዲስ ኪዳን ሐሙስ እንዲሁም ሕጸበተ እግር በሚሉ ስያሜዎች ይታወቃል። ጌታችን መድኃኒታችን ቅዱስ ኢየሱስ ክርስቶስ በብርሃንና በጨለማ ፍልሚያ በማጠቃለያው ደረሰበት በዚህ ምሽት ለሰው ልጅ የማይመረመርና የማይነገር ታላቅ መለኮታዊ ምስጢር ያቀናወነበት ዕለት ነው። ውድ የመንፈሳዊ ማዕድ ቤተሰቦች፣ ሐሙስ የትሕትና ቤተ ትምህርት ነው። በዚህ ትምህርት ቤት ውስጥ መምህሩ ራሱ አምላክ ሲሆን፣ ትምህርቱ ደግሞ ዝቅ ብሎ ማሰልገን ይባላል። የአገልግሎት ምርት ግኑ ከሥልጣን በላይ መሆኑን ለማስረዳት አምላኪውን ክብሩን ገልጦ ሳይሆን እንደ ተራ አገልጋይ ዝቅ ብሎ የደቀ መዛሙርቱን እግር አጠበ። ጌታ ከማዕዱ ተነስቶ ልብሱን አኖረ፣ ማበሻ ጨርቁም ወስዶ በወገቡ ታጠቀ። ከዚያም ውሃ አምጥቶ የደቀ መዛሙርቱን እግር ማጠብና በታጠቀበት ማበሻ ማበስ ጀመረ። ይህ ድርጊት ለደቀ መዛሙርቱ በተለይም ለቅዱስ ጴጥሮስ እጅግ የሚረብሽና የማይታመን ነበር። የዓለማት ፈጣሪ ነፋሶችና ባሕርን የሚታዘዝለት አምላክ እንዴት ዝቅ ብሎ የሰው እግር ያጥባል? ጴጥሮስም ጌታ ሆይ አንተ የኔን እግር ታጥባለህ ብሎ ጠየቀው። ጌታችንም እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውላለህ አለው። ይህ ታላቅ ትሕትና የሰው ልጅ በኩራትና በትዕቢት እንዳይጠነፈር ይልቁንም በፍቅርና በትሕትና ተሳስቦ እንዲኖር የተሰጠ ሐሪ ያለው አምላክ ለፍጥሩ ዝቅ ማለቱ የሰው ልጅን ክብር ለመመለስና የወደቀውን ማንነታችንን ለማንሳት ያደረገው ረቂቅ ምስጢር ነው። ከዚህ የትሕትና ሥራ በኋላ ጌታችን ወደ ታላቁ የምስጢረ ቁርባን መሠረት ተሻገረ። በጽርሐ ጽዮን ማዕድ ላይ ህብሱን አንስቶ ባረከው። ይህ ስለ እናንተ የሚቆረስ ሥጋዬ ነው፣ እንካችሁ ብሉ በማለት ለደቀ መዛሙርቱ ሰጠ። ደግሞም ጻውን አንስቶ አመሰገነ። ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ነው፣ ሁላችሁም ከእርሱ ጠጡ በማለት ዘላለማዊውን ኪዳን አጸና። ይህ ድርጊት ተራ የሆነ የማዕድ ኅብረት ሳይሆን ሰማይና ምድር የተገናኙበት፣ ፍጡር ከፈጣሪው ጋር አንድ የሚሆንበት የምስጢር መጀመሪያ ነው። በዚህ የምስጢር ዕለት የተመሠረተው ሥርዓተ ቁርባን የሰው ልጅ ከምድራዊ ባርነት ወጥቶ ሰማያዊውን እርስት መንግሥተ ሰማያትን እንዲወርስ ያስቻለ ታላቅ ስጦታ ነው። የመንፈሳዊ ማዕድ ተከታታዮች ጌታችን ይህንን ሥርዓት የሠራው እኛ ከእርሱ ጋር ዘላለማዊ አንድነት እንዲኖረን ነው። በዚሁ ዕለት ይሁዳ ጌታን አሳልፎ ለመስጠት ከነፍሰ ገዳዮች ጋር ቢስማማም ጌታ ግን የይሁዳን እግር ጭምር በማጠብ
የአምላክ ፍቅር ለከዳተኞችም ጭምር የሚተርፍ ታጋሽና ቸር መሆኑን አሳይቷል። ዛሬም በቤተ ክርስቲያናችን ፓትርያርኩ፣ ጳጳሳቱና ካህናቱ ዝቅ ብለው የምእመናንን እግር የሚያጥቡበት የሕጽበተ እግር ሥርዓት የሚከናወነው ይህንን የጌታን ትሕትና ለማሰብ ነው። ሐሙስ የኪዳን መጀመሪያ ናት። ጌታ ለደቀ መዛሙርቱ የሰጠው ያ ማዕድ ዛሬም በመሥዋዕቱ ላይ ለሚቀርበው መሥዋዕት መነሻ ነው። በዚህ ዕለት ምእመናን በንስሐ ታጥበው ቅዱስ ሥጋውንና ክቡር ደሙን በመቀበል ከክርስቶስ ሕማምና ሞት ጋር ይተባበራሉ። ይህ ጉዞ ወደ ጌቴሴማኒ አትክልት ቦታ ከመሻገራችን በፊት የምንጣጠቅበት የመንፈስ ጥንካሬ ነው። ከምስጢረ ቁርባን ማዕድ በኋላ የሰሙነ ሕማማት ጉዞ ወደ እጅግ አስጨናቂውና ጥልቁ ምስጢር ወደ ጌቴሴማኒ አትክልት ስፍራ ያመራል። ይህ ስፍራ የአምላክ ጸሎትና የሰው ልጅ ድካም ፊት ለፊት የተጋተሙበት፣ የመለኮት ትዕግሥትና የሥጋ ደካማነት የታየበት የታሪክ ምዕራፍ ነው። ጌታችን ቅዱስ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ወደ ቄድሮስ ወንዝ ማዶ የሚገኘው አትክልት ስፍራ ገባ። ውድ የመንፈሳዊ ማዕድ ተመልካቾች፣ በዚያች ሌሊት ጌታችን በሰውነቱ ሊቀበለው ያለውን መከራ በማሰብ ነፍሱ እጅግ ታወቀች። ነፍሴ እስከ ሞት ድረስ እጅግ አዘነች በማለት ለደቀ መዛሙርቱ ነገራቸው። አምላክ ሆኖ ሳለ ፍጹም ሰው መሆኑን ለማሳየት እና ለሰው ልጅ ሁሉ የጸሎትን ኃይል ሊያስተምር በግንባሩ ተደፍቶ ወደ አባቱ ጸለየ። በዚያች አስጨናቂ ሰዓት ከግንባሩ የሚፈሰው ወዝ እንደ ደም ነጠብጣብ ወደ ምድር ይፈስ ነበር። በአንድ በኩል አምላካችን ዓለምን ለማዳን ያለውን ጽኑ ፍቃድ በጸሎቱ ሲገልጥ፣ በሌላ በኩል ደግሞ የሰው ልጅ ድካምን በደቀ መዛሙርቱ በኩል እንመለከታለን። ጌታችን ከእኔ ጋር አንዲት ሰዓት እንኳ ልትተጉ አልቻላችሁንም? ወደ ፈተና እንዳትገቡ ትጉና ጸልዩ እያለ 3 ጊዜ ቢቀሰቅሳቸውም እነርሱ ግን በሐዘንና በድካም ምክንያት እንቅልፍ አሸንፏቸው ነበር። ይህ የደቀ መዛሙርቱ እንቅልፍ የሰው ልጅ በፈተና ሰዓት ያለውን መንፈሳዊ ዝለትና ድካም የሚያሳይ ትልቅ ምሳሌ ነው። ጌታችን በጌቴሴማኒ የጸለየው ጸሎት አባት ሆይ ቢቻለስ ይቺ ጸዋ ከኔ ትለፍ፣ ነገር ግን የኔ ፍቃድ ሳይሆን የአንተ ፍቃድ ይሁን የሚል ነበር። ይህ ቃል ጌታችን ለሰው ልጅ ድህነት ሲል የገዛ ፍቃዱን ለአባቱ ፍቃድ ያስገባበት፣ የመስቀሉን መራራ ጽዋ ለመጠጣት ራሱን ያዘጋጀበት ታላቅ ምስጢር ነው። አምላክ በጌቴሴማኒ የጸለየው እኛን ከፈተና ለማዳንና በጸሎት እንዴት መጽናት እንዳለብን አርያ ለመሆን ነው። በመንፈሳዊ ማዕድ ዝግጅታችን ውስጥ እንደምንረዳው የጌቴሴማኒ ውሎ የሰው ልጅ መጻነትና የአምላክን ርኅራኄ ያሳያል። ጌታችን ያንን አስጨናቂ ሰዓት ብቻውን ሲያሳልፍ መላእክት ከሰማይ ወርደው ሊያበረቱት ታዩ። የሰማይና የምድር ጌታ ለፍጡሩ ሲል እንዲህ ሊከፋፈልና ሊጨነቅ፣ እኛ በፈተና ውስጥ ስናልፍ የሚረዳንና የሚራራንን አምላክ እንዳለን ትልቅ ማረጋገጫ ነው። የጌቴሴማኒ ምስጢር በጸሎትና በጭንቀት ብቻ አያበቃም። ያች ሌሊት የክህደትና የመያዝ ሌሊትም ነበረች። ጌታችን ጸሎቱን ጨርሶ ደቀ መዛሙርቱን ቀስቅሶ ተነሱ እንሂድ፣ እንሆ አሳልፎ የሚሰጠን ቀርቧል ሲል የይሁዳና የጭፍሮቹ ፋና በርቀት ይታይ ነበር። የአምላክ ጸሎት ለድል ሲያዘጋጀው፣ የሰው ልጅ ድካም ግን ለክህደትና ለሽሸት መንገድ ከፍቶ ነበር። በጌቴሴማኒ የታየው ጽናት ነው ለቀራንዮው መሥዋዕትነት ብርታት የሆነው። በጌቴሴማኒ የታየው ያ እጅግ አስጨናቂው ሰዓት ወደ ሌላ አሳዛኝ የታሪክ ምዕራፍ ተሸጋገረ። ጌታችን ቅዱስ ኢየሱስ ክርስቶስ ጸሎቱን ጨርሶ ደቀ መዛሙርቱን ቀስቅሶ ተነሱ እንሂድ፣ እንሆ አሳልፎ የሚሰጠኝ ቀርቧል ባላቸው ጊዜ በሌሊቱ ጽልመት ውስጥ የፋናና የጦር መሳሪያ ድምፅ ይሰማ ነበር። የክፋት ሴራ ፍጻሜው ላይ ደረሰ። የይሁዳ ክህደት በግልጽ የታየበት ሰዓት መጣ። ውድ የመንፈሳዊ ማዕድ ቤተሰቦች፣ ከ12ቱ ደቀ መዛሙርት አንዱ የነበረው የአስቆረቱ ይሁዳ የካህናት አለቆችና ጭፍሮችን እየመራ ወደ ጌታ መጣ። ይሁዳ ጌታን አሳልፎ ለመስጠት የተጠቀመበት ምልክት እጅግ የሚሰቀጥጥ ነበር። እርሱም ምሳም ነው፣ እኔ የምስመው እርሱ ነው፣ ያዙት ብሎ ምልክት ሰጧቸው ነበር። ይሁዳ ወደ ጌታ ቀርቦ መምህር ሆይ ሰላም ላንተ ይሁን ብሎ ሳመው። ይህ ሳም የፍቅርና የሰላም መግለጫ መሆኑ ቀርቶ የክህደትና የሞት አዋጅ ሆነ። ጌታችንም ይሁዳ ሆይ በምሳም የሰው ልጅን አሳልፈ ትሰጠኛለህም አለው። ይህ ቃል የይሁዳን ሕሊና የሚወቅስ ቢሆንም
ለገንዘብ አላህ ፍቅር ስላሰወረው ወደ ኋላ ሊመለስ አልቻለም። የይሁዳ ክህደት ለገንዘብ ተብሎ የተቀነበረ ቢሆንም ከጀርባው ግን ጥንተ ጠላት ዲያብሎስ ነበረበት። በረቡዕ ምክር የተጀመረው ሴራ በሐሙስ ሌሊት በግርማ ሌሊቱ ተፈጸመ። ጌታን በ30 ብር የሸጠው ይሁዳ የሰው ልጅ መጻነት በገንዘብ ሊተመን እንደማይችል መረዳት አልቻለም ነበር። ጭፍሮቹ ጌታን ሊይዙት በቀረቡ ጊዜ ጌታችን በኃይለ ቃሉ ማንን ትፈልጋላችሁ አላቸው። እነርሱም የናዝሬቱን ኢየሱስን አሉት። ጌታችንም እኔ ነኝ ባላቸው ጊዜ ሁሉም ወደ ኋላቸው ተመልሰው በምድር ላይ ወደቁ። ይህ የሚያሳየው ጌታችን የተያዘው በድካም ወይም በኃይል ተሸንፎ ሳይሆን ስለ እኛ ድህነት ሲል ራሱን በፈቃዱ አሳልፎ ስለሰጠ ነው። በመንፈሳዊ ማዕድ ጉዞአችን ውስጥ እንደምንረዳው የአምላክ ትዕግስትና ፍቅር በይሁዳ ክህደት ውስጥ እንኳ አልተገጣ ነበር። ጌታችን ከተያዘ በኋላ ወደ ሊቀ ካህናቱ ወደ ቀያፋና ወደ ሐና ቤት ተወሰደ። በዚያም የክፋት ሴራው በሐሰት ምስክሮች ታጅቦ ቀጠለ። ይሁዳ ግን የፈጸመው በደል እጅግ ከባድ መሆኑን ሲረዳና ጌታ እንደተፈረደበት ሲያይ ተጸጸተ። ያገኘውን 30 ብር ወደ መቅደስ ወርውሮ ንጹሕ ደም አሳልፌ በመስጠቴ በድያለሁ ብሎ ቢጮህም የአይሁድ መሪዎች ግን እኛስ ምን አገዶን አንተው ተጠንቀቅ በማለት በጭንቅላት መለሱለት። ይሁዳም ተስፋ በመቁረጥ ሄዶ ራሱን አንቆ ሞተ። የይሁዳ ክህደትና የክፋት ሴራ ፍጻሜ የሰው ልጅ በገንዘብና በምድራዊ ፍላጎት ምክንያት ምን ያህል ሊወድቅ የሚችል የሚያሳይ ትልቅ ማስጠንቀቂያ ነው። በሌላ በኩል ደግሞ ጌታችን ስለ እኛ ሲል እስከ መጨረሻው የታገሰው መከራ ይገረማል። ይሁዳ ለጥፋት ሲዘጋጅ፣ ጌታ ግን ለሰው ልጅ ድህነት ራሱን ለመስዋዕትነት እያዘጋጀ ነበር። ይህ የክህደት ሌሊት አልፎ ወደ እጅግ የከበደው የአርብ መከራ የሚሻገርበት ድልድይ ሆነ። የሰሙነ ሕማማት እጅግ የከበደውና የፍጥረት ሁሉ ናፍቆት የተፈጸመበት ዕለተ አርብ ነው። ይህ ቀን በቤተ ክርስቲያን ታሪክ ውስጥ የስቅለት አርብ ተብሎ ይጠራል። የሰው ልጅ ከውድቀት በኋላ ለ5500 ዘመናት ሲጠብቀው የነበረው የድህነት ጉዞ መደምደሚያ ላይ የደረሰበት የታሪክ መለወጫ ነጥብ ነው። የሰማይና የምድር ጌታ ቅዱስ ኢየሱስ ክርስቶስ ስለ እኛ በደል በቀራኔው ኮረብታ ላይ ራሱን መለኮታዊ መስዋዕት አድርጎ ያቀረበበት ዕለት ነው። ውድ የመንፈሳዊ ማዕድ ቤተሰቦች፣ የአርብ ውሎ የጀመረው ገና በማለዳው ነው። ጌታችን ከቀያፋ ወደ ጲላጦስ፣ ከጲላጦስ ወደ ሄሮድስ፣ እንደገናም ወደ ጲላጦስ አደባባይ እየተጎተተና እየተገፋፈ መከራን ተቀበለ። በጲላጦስ አደባባይ ፊት ሲቆም ግን ሕዝቡ ግን ስቀለው ስቀለው እያሉ ይጮህ ነበር። ያለምንም በደልና ጥፋት ፍጹም ጻድቅ ሆኖ ሳለ እንደ ወንጀለኛ ተቆጥሮ የሞት ፍርድ ተፈረደበት። ከዚያም ያንን የከበደውን መስቀል እንጨት በትከሻው ተሸክሞ ወደ ቀራኔው ጉዞ ጀመረ። በጉዞው ሁሉ የሰው ልጅ ጭንቅላትና የአምላክ ትዕግስት ፊት ለፊት ይታዩ ነበር። በግርፋት የቆሰለው ሥጋው በደምና በወዝ ተጠምቆ ደከመው ሳይባል እየተገፋ በቀራኔው አደባባይ ደረሰ። በዕለተ አርብ በ6 ሰዓት ላይ የዓለም መድኃኒት በሁለት ወንበዴዎች መካከል በመስቀል ላይ ተሰቀለ። በትንካር የተቸነከነጉት እጆቹና እግሮቹ የሰው ልጅን ከኃጢአት ሰንሰል ሊፈቱ የፈሰሱ የምህረት ምንጮች ነበሩ። በመስቀል ላይ ሳለ ጌታችን 7ቱን ታላቅ ቃላትን ተናገረ። የመጀመሪያው ቃሉ አባት ሆይ የሚያደርጉትን አያውቁምና ይቅር ላቸው የሚል ነበር። ይህ ቃል ጌታችን ለጠላቶቹ እንኳ ያለውን ጥልቅ ፍቅርና ይቅር ባይነት የሚያሳይ ነው። በመንፈሳዊ ማዕድ ዝግጅታችን ውስጥ እንደምንረዳው በመስቀል ላይ የተከፈለው መስዋዕትነት አዳምና ልጆቹ ለዘመናት ታሰሩበትን የሆነ የዕዳ ደብዳቤ የቀደደ መለኮታዊ ፍርማ ነው። ዕለተ አርብ ፍጥረት ሁሉ የሐዘን ልብስ የለበሰበት ቀን ነው። ፀሐይ ብርሃኗን ከለከለች፣ ጨረቃ ደም ሆነች፣ አለቶች ተሰነጠቁ። በመቅደስ ውስጥ ያለው መጋረችም ከላዩ እስከ ታች ለሁለት ተቀደደ። ይህ ሁሉ የታላቁ አምላክ መከራ ፍጥረቱን ሁሉ ያሳዘነበት ምስጢር ነው። ጌታችን በመስቀል ላይ ሆኖ ተፈጸመ ባለው ጊዜ የሰው ልጅ በሞት ላይ ድልን የተቀዳጀበት ሰዓት፣ ዲያብሎስ የተሸነፈበትና የገነት ደጅ በድጋሚ የተከፈተበት ታላቅ ሰዓት ነበር። በቀራኔው የታየው ያ መለኮታዊ መስዋዕትነት ለሰው ልጅ የተሰጠ ትልቅ ውለታ ነው። ጌታችን በፍቃዱ በመስቀል ላይ መዋሉ እኛን ከዘላለም ኩነኔ ለማዳንና ፍቅር የጠፋውን ዓለም በበጎ መዓዛ ለመሙላት ነው። ዛሬም በቤተ ክርስቲያናችን ምእመናን ይህንን ውለታ እያሰቡ የሚሰግዱበት፣ የሚያለቅሱበት እና የጌታን ሕማም በገዛ ሥጋቸው የሚካፈሉበት ዕለት ነው። የአርብ መከራ የሞት መጨረሻ ሳይሆን የዘላለም ሕይወት መጀመሪያ ነው። ጌታችን መድኃኒታችን
ኢየሱስ ክርስቶስ በቀራንዮ አደባባይ በመስቀል ላይ ተሰቅሎ ሳለ መለኮታዊ ክብሩንና የአዳኙን ማንነት የሚገልጡ 7 ታላላቅ ተአምራት ተፈጽመዋል። እነዚህ ተአምራት ተራ ክስተቶች ሳይሆኑ ፍጥረት ሁሉ ለፈጣሪው መበከሪያ የሰጠው ምላሽና የመለኮት ኃይል በምድር ላይ የታየባቸው። ቀራንዮ አደባባይ ጌታችን ቅዱስ ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ሳለ መለኮታዊ ኃይሉንና የአዳኙን ማንነት የሚገልጡ 7 ታላላቅ ተአምራት ተፈጽመዋል። እነዚህ ተአምራት ተራ ክስተቶች ሳይሆኑ ፍጥረት ሁሉ ለፈጣሪው መበከሪያ የሰጠው ምላሽና የመለኮት ኃይል በምድር ላይ የታየባቸው። ውድ የመንፈሳዊ ማዕድ ቤተሰቦች፣ የመጀመሪያውና ፍጥረቱ ባለቤትነቱን የሚያሳዩ 7 ታላላቅና አስገራሚ ተአምራት። እጅግ አስገራሚው ተአምር የፀሐይ መጨለም ነው። ጌታችን በመስቀል ላይ ሳለ ከቀኑ 6 ሰዓት ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። ፀሐይ የፈጠራት ጌታ በቀራንዮ ሲራቆትና ሲሰደብ በማየቷ ብርሃኗን ከለከለና እጅግ አስገራሚው ተአምር የፀሐይ መጨለም ነው። ጌታችን በመስቀል ላይ ሳለ ከቀኑ 6 ሰዓት ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። ፀሐይ የፈጠራት ጌታ በራቆቱ በመስቀል ላይ ሆኖ ለማየት አልቻለችም። ሁለተኛው ተአምር የጨረቃ ደም መሆን ነው። ጨረቃ ብርሃኗን ወደ ደም ቀለም ቀየረች። ይህ በነቢዩ ኢዩኤል አስቀድሞ የተነገረ ሲሆን ጌታችን ለሰው ልጅ ድህነት ሲል የከበረ ደሙን እያፈሰሰ መሆኑን ፍጥረት ሁሉ የመሰከረበት ታላቅ ምልክት ነው። ሦስተኛው ደግሞ የከዋክብት መርገፍ ነበር። ሰማያዊው ንጉሥ በምድር ሲዋረድ ባዩ ጊዜ ሰራዊተ ሰማያት የሆኑት ከዋክብት ከክብራቸው ዝቅ አሉ። አራተኛውና በቤተ መቅደስ ውስጥ የታየው ታላቅ ተአምር የመቅደሱ መጋረጃ ከላይ እስከ ታች ለሁለት መቀደዱ ነው። በመቅደስ ውስጥ ቅድስተ ቅዱሳኑን ከቅድስት ለሚለየው ወፍራም መጋረጃ ጌታችን ነፍሱን በፈቃዱ አሳልፎ በሰጠበት ቅጽበት ከላይ እስከ ታች ለሁለት ተቀደደ። ይህ ተአምር በሰውና በእግዚአብሔር መካከል የነበረውን የጥል ግድግዳ መፈረሱን፣ የብሉይ ኪዳን መሥዋዕት ማብቃቱንና በክርስቶስ ደም ወደ እግዚአብሔር የምንቀርብበት አዲስ መንገድ መከፈቱን ያበስራል። አምስተኛው የገነት ደጅ ለሰው ልጅ በድጋሚ መከፈቱን የሚያበስር ምስጢር ነው። ተአምር የምድር መንቀጥቀጥና የዓለቶች መሰነጠቅ ነው። ምድር ፈጣሪዋን በመስቀል ላይ ሲቸነከር ባየች ጊዜ መሸከም አቅቷት ተናወጠች። ጽኑ የሆኑት ዓለቶችም ለሁለት ተሰነጠቁ። ይህ ድርጊት ምድር ፈጣሪዋን ተሸክማ ለመቆም መከበዷንና የአምላክን ሕማም ፍጥረት ሁሉ በሥጋው እንደተሰማው የሚያሳይ ነው። ስድስተኛው እና እጅግ አስደናቂው ተአምር ደግሞ የመቃብራት መከፈት ነው። ዓለቶች በተሰነጠቁ ጊዜ ሞትን በሞቱ ድል ስላደረገው መቃብራት ተከፈቱ። ሰባተኛው እና የድል አዋጅ የሆነው ተአምር ደግሞ የሙታን መነሳት ነው። መቃብራት በተከፈቱ ጊዜ ተኝዘው የነበሩ የብዙ ቅዱሳን ሥጋ ተነሳ። ከተነሳኤውም በኋላ ወደ ቅድስት ከተማ ገብተው ለብዙዎች ታዩ። ይህ ተአምር ጌታችን ወደ ሲኦል ወርዶ የአዳምንና የልጆቹን ነፍሳት ነፃ እንደሚያደርግና ለሰው ልጅ ሁሉ የተነሳየ ተስፋ እንደሰጠ የሚያሳይ ትልቅ ምስጢር ነው። በመንፈሳዊ ማዕድ ዝግጅታችን ውስጥ እንደምንረዳው እነዚህ 7ቱ ተአምራት በቀራንዮ የታየው መከራ አንድ ተራ ሰው ሞት ሳይሆን የፍጥረት ሁሉ ባለቤት የሆነው አምላክ መሥዋዕትነት መሆኑን አረጋግጠዋል። በመቶ አለቃው ልብ ውስጥ በእውነት ይህ የእግዚአብሔር ልጅ ነበር የሚል ምስክርነት እንዲያድር ሊያደርጉት እነዚህ መለኮታዊ ምልክቶች ነበሩ። ዛሬም እኛ እነዚህን ተአምራት ስናስብ የመስቀሉ ኃይል በሕይወታችን ውስጥ ያለውን ትልቅ ስፍራ እንደሚረዳን፣ በቀራንዮ የታየው ጨለማ ለዓለም ብርሃን፣ የታየው ሞት ደግሞ ለሰው ልጅ ትንሣኤ ሆነ። በሰው ልጅ የታሪክ ጉዞ ውስጥ እንደ ቅዱስ መስቀል ማንነቱና ትርጉሙ ፈጽሞ የተቀየረ ሌላ ቁስ የለም። ጌታችን መድኃኒታችን ቅዱስ ኢየሱስ ክርስቶስ በቀራንዮ አደባባይ ከመሰቀሉ በፊት መስቀል በሮማውያን ሕግና ሥርዓት የወንጀለኞች መቅጫ፣ የሞትና የውርደት ምልክት ነበረ። በዚያ ዘመን በመስቀል ላይ መሰቀል ማለት እጅግ የተናቁና የተረገሙ ሰዎች የሚቀበሉት የመጨረሻው የውርደት ጥግ ነበረ። ውድ የመንፈሳዊ ማዕድ ቤተሰቦች፣
ይህ አንገላችና አሰቃቂ መሣሪያ ግን በዓለሙ መድኃኒት በቅዱስ ኢየሱስ ክርስቶስ ደም ከተቀደሰ በኋላ ትርጉሙ ፍጹም ተለወጠ። ጌታችን በመስቀል ላይ ሆኖ በከበረ ደሙ ስለቀደሰው መስቀል ከውርደት ማማነት ወደ ድል አርማነት ተሻገረ። ሐዋርያው ቅዱስ ጳውሎስ ለሚጠፉት ሞኝነት ለእኛ ለምንድን ግን የእግዚአብሔር ኃይል ነው ብሎ እንደገለጠው መስቀል የዲያብሎስ ድል መነሻና የሰው ልጅ የሕይወት ምንጭ ሆነ። ይህ ለውጥ የታየው ገና በመስቀሉ ስር ነው። ጌታችን በመስቀል ላይ ሳለ የታዩት 7ቱ ተአምራት መስቀሉ የአምላክ ዙፋን መሆኑን መሰከሩ። የወንጀለኞች መቅጫ የነበረው እንጨት የሰላማችን መሠረትና የኀጢአታችን መደምሰሻ ሆነ። መስቀል ከሞት መሣሪያነት ወጥቶ ሞት በሞት የተሸነፈበት ታላቅ የድል ዓላማ ሆነ። ዛሬ እኛ ክርስቲያኖች መስቀልን በግንባራችን የምናስረው፣ በአንገታችን የምናንጠለጥለውና በቤታችን የምንሰቅለው እንደ ተራ ምልክት ሳይሆን የዲያብሎስን ኃይል የምንቀጠቅጥበት መለኮታዊ ኃይል መሆኑን ስለምናምን ነው። በመንፈሳዊ ማዕድ ትምህርታችን እንደምንረዳው የቅዱስ መስቀል ክብር ከቀራንዮ ተነስቶ ዓለምን ሁሉ አብርቷል። ጌታችን በመስቀል ላይ ተዘርግቶ ዓለምን ሁሉ ወደ እርሱ ሳበ። መስቀል የፍቅር መግለጫ ሆነ። አምላክ ለሰው ልጅ ያለውን ጥልቅ ፍቅር ያሳየው እጆቹን በመስቀል ላይ ዘርግቶ እኛን ለማቀፍ በመዘጋጀት ነበር። መስቀል ከዛሬ ጀምሮ ለክርስቲያኖች ሁሉ መጠጊያ፣ ለበሽተኞች ፈውስ፣ ለታሰሩት ነፃነት፣ ለተራቡት የሕይወት ማዕድ ሆነ። አይሁድ ጌታን በመስቀል ሰቅለው ለማጥፋት ቢሞክሩም መስቀሉ ግን የክርስቶስን ክብር ይበልጥ ገለጠው። መስቀል የውርደት ምልክት መሆኑ አብቅተው የቤተ ክርስቲያን ውበትና የክርስቲያኖች ሁሉ መመኪያ ሆነ። በመስቀሉ ኃይል ጨለማ ተገፈፈፈ፣ ሲኦል ተበረበረ፣ ገነትም ተከፈተች። ይህ የታሪክ መለወጫ ምስጢር የሰሙነ ሕማማት እምብርት ነው። ከውርደት ወደ ክብር፣ ከሞት ወደ ሕይወት የተሻገርንበት ታላቅ ድልድይ ቅዱስ መስቀል ነው። የሰሙነ ሕማማት ስድስተኛው የመጨረሻው ታሪክ ምዕራፍ ቀዳሚት ስዑር በሚል ስያሜ ይታወቃል። ይህ ዕለት በቤተ ክርስቲያን ታሪክ ውስጥ እጅግ ልዩ የሆነ መንፈሳዊ ትርጉም አለው። ጌታችን መድኃኒታችን ቅዱስ ኢየሱስ ክርስቶስ በቀራንዮ አደባባይ በመስቀል ላይ የፈጸመውን የማዳን ሥራ አጠንቅቆ ቅድስት ነፍሱ ከሥጋው ከተለየች በኋላ በሥጋው በመቃብር አርፎ የዋለበት ዕለት ነው። ውድ የመንፈሳዊ ማዕድ ቤተሰቦች፣ ስዑር የሚለው ቃል የተሻረች ማለት ነው። ቀዳሚት ስዑር የተባለችበት ምክንያት በዓመት አንድ ቀን ብቻ ስለምንጾም የቀዳሚት የሥጋ ምግብ መብላት ፈቃድ በመሻሉ ነው። ጌታችን በቀርሰ መቃብር አርፎ የዋለበት ዕለት ምዕመናን ከዓርብ ስቅለት ጀምሮ እስከ ትንሣኤ ብርሃን ድረስ ምንም ዓይነት እህልና ውሃ ባፋቸው ሳይቀምሱ በጾም ይቆያሉ። ይህ ጾም የጌታን መከራና ሞት በሥጋችን የምንካፈልበት ታላቅ የመታሰቢያ መንገድ ነው። በዚህ ዕለት በቤተ ክርስቲያን የሚከናወነው ሥርዓት እጅግ ልብ የሚነካ ነው። ካህናቱና ዲያቆናቱ ነጭ ልብስ ለብሰው ገብረ ሰላም በመስቀሉ እያሉ ቄጤማ ለምዕመናን ያድላሉ። ይህ ቄጤማ የምሥራች ምልክት ነው። ጻድቁ ኖህ ከጥፋት ውሃ በኋላ የውሃውን መጉደል በርጎ አማካኝነት በቄጤማ በወይራ ቅጠል እንደተረዳው ሁሉ ዛሬም እኛ በክርስቶስ ሞት የኃጢአት ውሃ መጉደሉንና የነፍሳችን ሰላም መመለሱን በቄጤማው ምሳሌነት እናበስራለን። በመንፈሳዊ ማዕድ ዝግጅታችን ውስጥ እንደምንረዳው ቀዳሜ የጸጥታና የተስፋ ቀን ነው። ጌታ በሥጋ በመቃብር ቢሆንም በነፍስ ግን ወደ ሲኦል ወርዶ የአዳምንና የልጆቹን ነፍሳት ነፃ ሲያወጣ ውሏል። የሲኦል ደጆች የተሰበሩበት፣ ሙታን የነፃነትን ዜና የሰሙበት ታላቅ ቀን ነው። መቃብሩ የታተመ ቢሆንም በውስጡ ግን የሕይወት ኃይል እየተዘጋጀ ነበር። ይህም ለክርስቲያኖች ሁሉ ከሞት በኋላ ሕይወት አለ የሚል ጽኑ ተስፋን የሚሰጥ ምስጢር ነው። ምዕመናን ቄጤማውን በግንባራቸው ላይ ሲያስሩ የሰላምን አክሊል እንደ መቀበል ይቆጥሩታል። የሕማማቱ ጨለማ አልፎ የትንሣኤው ብርሃን ሊወጣ ጥቂት ሰዓታት ብቻ መቅረባቸውን የሚያበስር መንፈሳዊ ደወል ነው።
ቀዳሜ የሐዘን መጨረሻና የደስታ መጀመሪያ ናት። በመቃብር ውስጥ የታየ ያ ጸጥታ ዓለምን ሁሉ ለሚያናውተው ለታላቁ ትንሣኤ ዝግጅት ነበር። ይህ የጽባህ ተስፋ ነው። ዛሬ በመቃብር ያለ አምላካችን ነገ በክብር እንደሚነሳንና እኛንም ከውድቀት እንደሚያነሳን የምናረጋግጥበት ታላቅ ዕለት ነው። በቤተ ክርስቲያናችን መንፈሳዊ ጉዞ ውስጥ እንደ ሰሙነ ሕማማት ያለ ጥልቅና ረቂቅ ሥርዓተ አምልኮ የሚከናወንበት ሌላ ጊዜ የለም። ይህ ሳምንት ተራ የመታሰቢያ ሳምንት ሳይሆን ምዕመናን ከጌታቸው ጋር አብረው የሚሰቃዩበት፣ የሚራቡበትና የሚጠሙበት፣ በመጨረሻም ከእርሱ ጋር ለክብር የሚበቁበት የመንፈስ ማጥሪያ እቶን ነው። በሰሙነ ሕማማት የሚከናወኑት ሥርዓቶች ሁሉ አንድ ታላቅ ግብ አላቸው። እርሱም የሰው ልጅን ወደ ቀድመ ንጽሕናው የሚመልስ የነንስሔ ጥሪ ማቅረብ ነው። ውድ የመንፈሳዊ ማዕድ ቤተሰቦች፣ በዚህ ሳምንት ቤተ ክርስቲያን የሐዘን ልብስ ትለብሳለች። በውስጧ የሚሰሙት ዜማዎች ሁሉ ልብን የሚሰብሩና ሕሊናን ወደ ነንስሔ የሚመልሱ ግዕዝና ዕዝል ዜማዎች ናቸው። ካህናቱና ዲያቆናቱ በቀን ውስጥ በተወሰኑ ሰዓታት በ3፣ በ6፣ በ9ና በ11 ሰዓት በመሰባሰብ የሕማማቱን ጸሎት ያደርሳሉ። በመስቀል ላይ የፈሰሰውን ደም እያሰቡ ኪርያላይሶን ጌታ ሆይ ማረን እያሉ በልቅሶና በምልጃ ወደ ፈጣሪያቸው ይጮኻሉ። ይህ ሳምንት የሥጋ ፍላጎት የሚገታበት፣ የነፍስ ኃይል የሚበረታበት ጊዜ ነው። ምዕመናን ከሰኞ እስከ ቅዳሜ ድረስ እህልና ውሃን በመልከክ አቅም በፈቀደ ጾምን ይጾማሉ። በተለይም ከአርብ ስቅለት በኋላ እስከ ትንሣኤ ሌሊት ድረስ የሚደረገው አክፍሎት የጌታን መከራ በገዛ ሥጋችን የምንካፈልበት ታላቅ መንፈሳዊ መሣሪያ ነው። የጾሙና የስግደቱ ዓላማ ሥጋን ለነፍስ ማስገዛት ብቻ ሳይሆን ለሠራነው ኃጢአት ሁሉ ከልብ የተመና ጸጸትን መግለጥ ነው። በመንፈሳዊ ማዕድ ትምህርታችን እንደምንረዳው ሰሙነ ሕማማት የታላቁ የነንስሔ ጥሪ ማሚቶ ነው። ጌታችን በመስቀል ላይ የሞተው እኛን ከኃጢአት ለማንጻት እንደሆነው እኛም በዚህ ሳምንት ራሳችንን ከመመርመርና ከመውቀስ ልንታቀብ አይገባም። እንደ ማርያም እንተ እፍረት የነንስሔ እንባችንን በጌታ እግር ላይ ልናፈስ፣ እንደ ጴጥሮስም ስለ ድካማችን መሪር ልቅሶ ልናለቅስ ይገባል። ነንስሔ ማለት የቆሸሸውን መቅደሳችን ሰውነታችንን ማጽዳት ማለት ነው። በዚህ ሳምንት የሚከናወነው ሌላው ታላቅ ሥርዓት ጥብጣብ ነው። ምዕመናን በወይራ ቅጠል ጀርባቸውን ሲተበተቡ ጌታችን ስለ እኛ የተቀበለውን ግርፋት ያስታውሳሉ። ይህ ሥርዓት በደላችንን ተረድተን ራሳችንን ዝቅ የምናደርግበትና የአምላክን ርኅራኄ የምንለምንበት ምስጢር ነው። ሰሙነ ሕማማት ከውጫዊ ሥርዓት ባለፈ ውስጣዊ ለውጥን ይፈልጋል። ያለ ነንስሔ የሚደረግ ጾም ፍሬ የላትም በለስ በመሆኑ እያንዳንዱ ምዕመን ልቡን ሰብሮ ወደ አምላኩ ሊመለስ ይገባል። ውድ ተመልካቾቻችን፣ ይህ የነንስሔ ጥሪ ዛሬም ለሁላችንም ነው። በሰሙነ ሕማማት ውስጥ የምናልፍባቸው የስግደትና የጾም ሰዓታት ሁሉ ነፍሳችንን ከኃጢአት ቆሻሻ አጥበው ለትንሣኤው ብርሃን እንዲያዘጋጁን ቤተ ክርስቲያን በሥርዓቷ ትመራናለች። ከሞት ወደ ሕይወት የምንሻገረው በነንስሔ በር በኩል መሆኑን ይህ ቅዱስ ሳምንት በግልጽ ያስተምረናል። የሰሙነ ሕማማት ጉዞ በታሪክ አጋጣሚ የተፈጠረ ድንገተኛ ክስተት ሳይሆን ዓለም ሳይፈጠር በአምላክ ልቦና የታሰበ፣ በብሉይ ኪዳን ነቢያት በዝርዝር የተነገረና በሐዲስ ኪዳን በቀራንዮ አደባባይ ፍጻሜውን ያገኘ መለኮታዊ ዕቅድ ነው። ይህ ሳምንት የሁለቱ ኪዳናት መገናኛ፣ የትንቢትና የፍጻሜ ውህዴ የሚታይበት ልዩ ጊዜ ነው። ውድ የመንፈሳዊ ማዕድ ቤተሰቦች፣ ብሉይ ኪዳን ስለ ጌታችን ሕማምና ሞት አስቀድሞ በመስታወክብ እንደሚታይበት ምስል በትንቢትና በምሳሌ ሲገልጽ ሲቆይ ነበር።
ታላቁ ነቢይ ቅዱስ ኢሳይያስ ጌታችን ከመወለዱ ከ700 ዓመታት በፊት እርሱ ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የሰላማችንም ተግሣጽ በእርሱ ላይ ነበርና በእርሱም ቁስል እኛ ተፈወስነህ በማለት ልክ በዐይኑ አይቶ ሰው አድርጎ ተናግሯል። ይህ ትንቢት በዕለተ ዓርብ በቀራንዮ አደባባይ ጌታችን በጭንካር ሲቸነከር እና ጎኑ በጦር ሲወጋ ፍጹም ፍጻሜውን አገኟል። የመዝሙረኛው የንጉሥ ዳዊት ትንቢቶችም በዚህ ሳምንት ውስጥ በጉልህ ይንጸባረቃሉ። እጆቼንና እግሮቼን ቸነከኑኝ፣ ልብሶቼን ለራሳቸው ተከፋፈሉ፣ በቀሚሴ ላይም ዕጣ ተጣጣሉ የሚሉት ቃላት ጌታችን በመስቀል ላይ ሳለ አይሁድና የሮም ወታደሮች የፈጸሙትን ግፍ አስቀድመው የተነገሩ ነበሩ። የእነዚህ በብሉይ ኪዳን ትንቢቶች ጌታችን ተራ ወንጀለኛ ሳይሆን ዓለምን ለማዳን የመጣው እውነተኛው መሲህ መሆኑን የሚያረጋግጡ የሰማይ ምስክሮች ናቸው። በመንፈሳዊ ማዕድ ትምህርታችን እንደምንረዳው በብሉይ ኪዳን የነበረው የፋሲቃ በግ መሥዋዕት ለሰሙነ ሕማማቱ መለኮታዊ መሥዋዕት ትልቅ ምሳሌ ነበር። እስራኤላውያን በግብፅ ባርነት ሳሉ የበጉን ደም በደጃፋቸው ላይ ቀብተው ከሞት እንደዳኑት ሁሉ በሐዲስ ኪዳንም እኛ በክርስቶስ ደም ከዘላለም ሞትና ከዲያብሎስ ባርነት ነፃ ወጥተናል። የብሉይ ኪዳን ጥላ አልፎ እውነተኛው የሐዲስ ኪዳን ብርሃን በቀራንዮ መስቀል ላይ በራ። ጌታችን በመስቀል ላይ ሆኖ ተፈጸመ ባለ ጊዜ በኦሪት የታዘዙት የእንስሳት መሥዋዕቶች ሁሉ አበቁ። የትንቢት መጻሕፍት ተዘጉ። ምክንያቱም የተነገረላቸው ጌታ ራሱ ሕያው መሥዋዕት ሆኖ ቀርቧልና። ይህ ከብሉይ ወደ ሐዲስ የተደረገ ሽግግር የሰው ልጅ ታሪክ ለሁለት የከፈለ ታላቅ ክህተት ነው። ሰሙነ ሕማማት ነቢያት በናፍቆት የተመለከቱትና ሐዋርያቱ ደግሞ በዐይናቸው ያዩትና በእጃቸው የዳሰሱት የታሪክ ማዕከል ነው። ውድ ተመልካቾቻችን፣ የብሉይ ኪዳን ትንቢቶች መፈጸማቸው እግዚአብሔር ለሰው ልጅ የገባውን ኪዳን ፈጽሞ እንደማይረሳ ትልቅ ማረጋገጫ ነው። በሰሙነ ሕማማት ውስጥ የምናያቸው እያንዳንዱ ግርፋቶች እና እያንዳንዱ ጭንካሮች የሺህ ዓመታት ትንቢቶች ውጤት ናቸው። ይህ ጉዞ ከጥንተ ተፈጥሮ ጀምሮ እስከ ዓለም ፍጻሜ ድረስ ያለውን መለኮታዊ ጥበብ የምንመለከትበት ድንቅ ማሳያ ነው። ውድ ተመልካቾቻችን፣ ሰሙነ ሕማማት በቤተ ክርስቲያን ቅጽር ውስጥ የሚከናወነው ተራ የታሪክ መታሰቢያ ብቻ አይደለም። ይልቁንም በዚህ በዲጂታል ጫጫታ፣ በኢኮኖሚ ውጥረትና በማኅበራዊ ቀውስ ውስጥ ለምንገኝ የዘመኑን ወጣቶች እጅግ ጥልቅና ሕያው መልእክት ያለው ሳምንት ነው። ጌታችን ቅዱስ ኢየሱስ ክርስቶስ በመስቀል ላይ የከፈለው መሥዋዕትነት ዛሬ በባዶነትና በተስፋ መቆረጥ ውስጥ ላለነው ወጣቶች አዲስ የሕይወት ትርጉም ይነግረናል። በዚህ ዘመን ብዙዎቻችን እንደ በለሷ ውጫዊ ገጻችን አምሮ በውስጣችን ግን ፍሬ አጥተን እንታያለን። ሶሻል ሚዲያ ላይ የምናሳየው ማንነትና የውስጣችን ባዶነት ሲጋጩ ሰሙነ ሕማማት የሕሊና መስታወት ሆኖ ይቀርብልናል። ጌታ በበለሷ ላይ ያስተላለፈው ፍርድ እኛም በየወጣትነታችን ዘመን እንደ በለሷ ቅጠል ብቻ እንዳንሆን ይልቁንም የእምነትና ምግባር ፍሬ እንድናፈራ ይመክረናል። እውነተኛ ማንነት ከውጫዊ ገጽታ ይልቅ በውስጣዊ ቅድስና እንደሚመዘን ሰኞ ዕለት ያስተምረናል። በይሁዳ ክህደት ውስጥ ደግሞ የዘመናችንን ትልቅ ፍተና እንመለከታለን። የገንዘብ ፍቅርና ምድራዊ ስኬት ዐይናችንን አውሮት እውነቱን እና ፍቅሩን በ30 ብር የምንለውበት ጊዜ ብዙ ነው። በመንፈሳዊ ማዕድ ትምህርታችን እንደምንረዳው ይሁዳ ለ3 ዓመታት ከብርሃን ጋር እየተጓዘ በውስጡ ለነበረው ስስት በር ለመክፈቱ ለጥፋት በቃ። ወጣቶች ሆይ ሰሙነ ሕማማት ከጊዜያዊ ጥቅምና ከክህደት እንድንርቅ ይልቁንም እንደ ማርያም እንተ እፍረት ያለንን ምርጥ ሽቶ ወጣትነታችንን ለጌታ ክብር እንድንሰጥ ጥሪ ያቀርብልናል። ሌላው ለወጣቶች የሚሆን ትልቁ መልእክት ትሕትና ነው። በዚህ በትዕቢትና በውድድር በተሞላ ዓለም ውስጥ የሰማይና የምድር ጌታ ዝቅ ብሎ የደቀ መዛሙርቱን እግር ማጠቡ እውነተኛ ታላቅነት በሹመት ሳይሆን በማገልገል ውስጥ መሆኑን ያሳየናል።
ጌታችን በመስቀል ላይ ሆኖ ያሳየው ጽናት እኛም በሕይወታችን የሚገጠሙንን ፈተናዎች በጸሎትና በትዕግሥት እንድንወጣ ብርታት ይሆነናል። በመስቀሉ ላይ የታየው ፍቅር እኛም ለጠላቶቻችን ይቅርታን እንድናደርግና በክፋት ፋንታ በጎነትን እንድንመለስ ያስተምረናል። ውድ ወጣቶች፣ ሰሙነ ሕማማት የተስፋ ሳምንት ነው። ጌታችን በመስቀል ላይ መሞቱ እኛ በዘመናችን የሚገጠሙን የኃጢአትና የጭንቀት እስራቶች ሁሉ መፍትሔ ነው። በመስቀሉ ኃይል ሰይጣን ድል እንደተነሳ ሁሉ እኛም በንስሐና በጸሎት ከደካማ ማንነታችን ወጥተን ለክብር እንደምንበቃ ይህ ሳምንት ትልቅ ማረጋገጫ ነው። ይህን ቅዱስ ሳምንት በቤተ ክርስቲያን አውደ ምሕረት በመገኘት በመጾምና በመጸለይ ስናሳልፍ ለዘመናዊው ትግላችን መንፈሳዊ መሣሪያን እንታጠቃለን። ውድ የመንፈሳዊ ማዕድ ቤተሰቦች፣ በሰሙነ ሕማማት ውስጥ ያደረግነው መንፈሳዊ ጉዞ እዚህ ላይ ፍጻሜውን ያገኛል። ይህ ተራ የታሪክ መታሰቢያ ሳይሆን የሰው ልጅ ከዘላለም ሞት ወደ ዘላለም ሕይወት፣ ከሲኦል ጨለማ ወደ ገነት ብርሃን የተሻገረበት የፍቅር ድልድይ ነው። ጌታችን መድኃኒታችን ቅዱስ ኢየሱስ ክርስቶስ በቀራንዮ አደባባይ በመስቀል ላይ ተዘርግቶ እኛን ሲያቅፈን የሺህ ዓመታት የጥል ግርዳ ፈረሰ፣ የሰው ልጅም ከፈጣሪው ጋር ታረቀ። በዚህ ሳምንት ውስጥ የተመለከትናቸው የእያንዳንዱ ምስጢራት ከበለሳዋ መርገም ጀምሮ እስከ መስቀሉ መለኮታዊ መሥዋዕትነት ድረስ ሁሉም የሚያወሩት ስለ አምላካችን ጥልቅ ርኅራኄ ነው። ጌታችን ስለ እኛ ሲል የተቀበለው ግርፋት፣ የደፋው ደም፣ የለበሰው የሾህ አክሊልና የተሸከመው ከባድ መስቀል ለእኛ የነጻነት ዋጋዎቻችን ነበሩ። በቀራንዮ የታየው ያ ታላቅ ጨለማ ለዓለም ዘላለማዊ ብርሃን ሆኖ ወጣ። በመቃብር ውስጥ የታየው ያ ጸጥታም ሞትን ድል ለነሳው ትልቅ ድምፅ ዝግጅት ነበረ። ውድ ተመልካቾቻችን፣ ሰሙነ ሕማማት በሐዘን ቢጀመርም በታላቅ የተነሳየ ደስታ ይጠናቀቃል። እኛም በዚህ ሳምንት በጾም በጸሎትና በንስሐ አልፈን ለትንሣኤው ብርሃን እንድንበቃ ቤተ ክርስቲያን በሥርዓቷ መራችን። የጌታችን ሕማም የድላችን መሠረት፣ መስቀሉም የመዳናችን ምልክት ሆኖ ለዘላለም ይኖራል። የዚህ ሳምንት መልእክት በልባችሁ ታትሞ እንዲኖር ሁልጊዜም ጌታ ስለኛ የከፈለው ውድ ዋጋ እያሰባችሁ በሃይማኖት እንድትጸኑ አደራ እንላለን። እስካሁን ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ይህ ዝግጅት ለብዙዎች በረከት ይሆን ዘንድ ለወዳጅ ዘመዷ ያጋሩ። በሚቀጥለው መንፈሳዊ ዝግጅታችን እስክንገናኝ ድረስ ቸር ይቆዩን። የአምላካችን የኢየሱስ ክርስቶስ ቸርነት፣ የቅድስት ድንግል ማርያም አማላጅነት፣ የቅዱሳን መላእክትና የጻድቃን ረድኤት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።